ክሊኒክ ዌብሳይት እና ክሊኒክ ማናጅመንት ሲስተም ነው ማብራራላችሁ ማሳያችሁ ለክላይንታችን የተሰራ ነው ምን ይመስላል የሚለው ምንድነው ይሄ ዌብሳይቱ ኖርማል ዩዘር የሚጠቀመው አሁን ሰርቪስ ዳንዴን ተብሎ ሰርች ያደርግ የሚያገኘው ማለት ነው ሰርቪስ አለ አባውት አለ ሪኩዌስት አንድ ሰው ለምሳሌ መታከም ቢፈልግ ቤት ሆኖ ሪኩዌስት መላክ ይችላል ኮንታክት ማድረግ ይችላል ዴንታል ክሊኒኩ ማለት ነው እና ቀጠሮዎቹን መያዝ ይችላል ዌብሳይቱ ይሄን ይመስላል እና ለምሳሌ አንድ ሰው ቡክ አረገ ይሄንን ሪኩዌስት ወደ ዳይሬክትሊ ወደ ክሊኒክ ማናጅመንት ሲስተም የሚባለው የዴንታል ክሊኒክ ማናጅመንት ሲስተም ይገባል ማለት ነው እሱ ደግሞ ይሄን ነው ይሄን ይመስላል የክሊኒክ ማናጅመንት ሲስተሙ ምን አለው አድሚን አለ ነርስ አለ ሪሰፕሽን እና ዶክተር አለው ማለት ነው ኖርማሊ በወረቀት የሚሰሩት ነገር በሲስተም ነው ሃንድል የሚደረጉት አድሚኑ ምን ያደርጋል ስራው ከሪሰፕሽን ነው የሚጀምረው እንደ ሪሰፕሽን ገብተን እንጀምርና ሪሰፕሽን አንድ ፔሸንትን ይመዘግባል ያን ፔሸንት ከመዘገበ በኋላ ምን ያደርጋል ወደ የሚመለከተው አካል ወደ ነርስ እንኳን ወደ የሚመለከተው አካል ይልካል ማለት ወደ ነርስ ከሆነ ወደ ነርስ ይልካል ማለት ነው ያ ኦሬዲ ካለ አለ ካሌለ እና አዲስ ከሆነ ይመዘግብና ወደ የሚመለከተው አካል ወረፋዎችን መያዝ ይችላል ፔሸንት ኬር ኪው ይላልና ኪው ማለት ፔሸንት ወረፋ የሚይዝበት ማለት ነው ይሄ ነው ሚሊንጎችን ማየት ይችላል ክፍያዎችን ኢንሹራንሶችን አድ ያደርጋል ይሄ የሪሰፕሽን ስራ ነው አሁን ዳይሬክትሊ ከሪሰፕሽኑ ወደ ነርስ እንሄዳለን ማለት ነው ነርሱ የራሱ የሚገባበት ፔጅ አለው እንደዚህ ምን ያደርጋል እዚህ ጋር ወደሱ በሱ አንድ ፔሸንት ከተመዘገበ በኋላ ዳይሬክትሊ ለፔሸንቱ ይታያል ማለት ሪሰፕሽኑ ሪኩዌስት ያደርጋል ለፔሸንቱ ማለት ለነርሱ ማለት ነርሱ ከዛ አሰስ አድርግቶ ወደሚመለከተው አካል ወደ የሚመለከተው አካል ይልካል ማለት ነው ይሄ ሁሉ በሲስተም ነው ምንም ወደ ወረቀት ይዞ መዞር አይጠበቅም ከዛ አሴስመንት ሂስትሪዎችን ያያል ዳሽቦርድ ላይ ስንት ፔሸንት እንዳለው በቀን ስንት እንደ አፖይንትመንት እንዳለው ኤግዛሚኔሽኖችን ያደረገው ሁሉ ነገሮችን ያያል ማለት ነው ይሄን ይመስላል ወደ ዶክተሩ ፔጅ ስንሄድ ዶክተሩም የራሱ መግቢያ ፔጅ አለው ዶክተሩ ምንድነው ዴንታል ኤግዛሚኔሽን ያደርጋል የመጡለትን ፔሸንቶች ኤግዛሚኔሽን ካደረገ በኋላ ሪከርድ ያደረገውን ኤግዛሚኔሽን ከጨረሰ በኋላ ኮምፕሊት ይላል ይጨርሳል ማለት ነው ይሄን ካደረገ በኋላ ምንድነው ክሊኒካል ያንዳንዱ ኤግዛማይን ያደረገው ፔሸንቶች ክሊኒካል ሂስትሪያቸው ይቀመጣል ማየት ይችላል ከፈለገ ፔሸንቶቹ ማየት ይችላል ለማን እንዳከመ ማለት ነው እና እዚህ ጋር እንዳልኳችሁ እዚህ ጋር ኤግዛማይን ካደረገ በኋላ ሪከርድ የሚያደርግበት ፔጅ ነው ይሄ ይመስላል ከዛ ኮምፕሊት ይላል ማለት ከጨረሰ በኋላ ፎርም ለማሳየት ያህል አንዴ ሪከርድ ሲያደርግ እነዚህ አሁን ከነርሱ ይመጣለት ሊሆን ይችላል ከነርሱ ይመጡለት እነዚህ ናቸው እነዚህን ካየ በኋላ እዚህ ጋር ይሞላል ማለት ነው እያንዳንዱ ለህክምና የመጣውን ሰውዬ ኢንፎርሜሽን ቤዝ በመሆን በታካሚ ሰውዬው ኮንዲሽን ላይ ቤዝ ነው ይሄን ይሞላል ማለት ነው ከጨረሰ በኋላ ኮምፕሊት ይላል ከዛ ወደ አድሚኑ ስንሄድ አድሚኒስትሬሽን ደግሞ በዚህ እንደዚህ ገባና እያንዳንዱ ክሊኒካል ሂስትሪዎች ያያል ሪፖርቶች ያያል ቲሞችን ያደርጋል አዲስ ስታፍ ከመጣ አዲስ ስታፍ ያደርጋል ይጨምራል ፔሸንቶች ስንት እንደሆኑ ያያል ቀጠሮዎችን ያያል እና ሴቲንጎችንም እዚህ ጋር አሁን ለምሳሌ ሴኩሪቲ ጋር የተያዘ ኖቲፊኬሽን ምናምን ሁሉ ነገር እዚህ ጋር አድሚኑ ዋናው ኃላፊ ስለሆነ እዚህ ጋር ይቆጣጠራል ማለት ነው በሲስተሙ ምንም ነገር እነሱ ጋር ምንም ከወረቀት ጋር የተያያዘ ነገር የለም ሁሉም በሲስተም ነው የሚያልቀው ይሄን ይመስላል ሌላ እንደዚህ አይነት ሲስተም ፈልጉ ካለ በመፈልጉና አይነት ከስተማይዝ አድርገን እንሰራላችኋለን ቴንክ ዩ